ዛሬ ወጣቱ ዱዓን ዘነጋ። ወላሂ ትንሽማ ኪስ ከወፈረ የምን ዱዓ ያስፈልጋል ይላል። ሰገደ አሰላሙ አለይኩም ሩጫ ነው። አረ እኛማ በቃ ገንዘብ ካለ በምናምን መንገድ አለ ምናምን። ይሄ ሸይጣን መንገድ ነው። ገንዘቡን የለገሰው ማን ነው? የሚወስደውስ ማን ነው? አላህ ነው። ቃሩንን አታው? ቃሩን አላህ ሰጠው። ሀብቱ እኮ ልዩ ነበር። በፊራውን ዘመን የነበረው ቃሩን ተው አትኩራራ፣ በዚህ በሰጠህ አኼራን ፈልግበት፣ ሰደቃ አውጣበት ሲባል አረ እኔ እኮ በእውቀት የተሰጠሁት ነው፣ ለፍቼ ደክም ያመጣሁት ነው ይላል። አንዳንድ ሰው ሱብሃንአላህ ምንም ያልነበረው ሰው አላህ ክፍትፍት ሲያደርግለት ትላንት ማንነቱን ይረሳል። አላህ እንደለገሰው ይረሳል። ከዛ ምን ይላል? እኛ እኮ በእውቀታችን ደክሜ ላቤን ጠብ አድርጌ ፒኤችዲን ሰርቼ ስንት ጥናት አድርጌ ያመጣሁት ይላል። እዚህ ደረጃ እንድትደርስ ያደረገ ማን ነው? አላህ አይደል? ስለዚህ ሊመሰገን የሚገባው ማን ነው? አላህ ነው። ርዝቅ ሲመጣ አላህ ዘንድ መቅረብ ነው እንጂ ያለብን መሸሽ አይደለም። ዱዓ ነው አሉ። ዱዓ ርዝቅን ያሰፋል። ወላሂ በጣም እንድንረዳው ከዱዓ ውስጥ ስለ ዱዓ ስናወራ አንድ ቁርአን አንቀጽ ላይ ወይ ሱረቱ አሊ ኢምራን ላይ የተጠቀሰ የአንድ ነብይን ታሪክ ነው ዛሬ የምናየው። አጠር ያለች ማለት ነው። እሱም ማን ነው? ዘከሪያ አለይሂ ሰላም። ትዳር ላይ ቁጭ ብለው ወንድሜ 10-15 ዓመት ጠብቀ ልጅ ያጣህ ወንድሜ ይህን ታሪክ አዳምጠኝ። ነገሮቹ ክራውድድ የሆነብህ ወንድሜ፣ ሁሉም በር የተዘጋብህ ወንድሜ፣ ያልተዘጋ አላህ በር አለ። ተስፋ አትቁረጥ። መዳን አትችልም፣ በቃ ምንም ተስፋ የለውም የተባልክ ተስፋ እንዳትቆርጥ። ማን ነው የሚያድነው? አላህ ነው። ዘከሪያ ታሪክ ላይ ዘከሪያ ነብይ ናቸው።